ባዮሜዲካል ኢንጂነሪንግ ምንድነው? በባዮሜዲካል ኢንጂነሪንግ ውስጥ የሚሰጡ ሰብ ፊልዶች ወይም ስትሪሞች እነማን ናቸው? የስራ ሁኔታ፣ ኮርሶች፣ ዩኒቨርሲቲዎች የሚሉ አጠቃላይ ሁኔታዎችን የምናይ ይሆናል። ታዲያ ላይክ፣ ኮሜንት፣ ሰብስክራይብ በማድረግ የዩቲዩብ ቻናል ቤተሰብ ይሁኑ። አሁን እንቀጥል። አንደኛ ባዮሜዲካል ኢንጂነሪንግ ምንድነው ነው? ባዮሜዲካል ኢንጂነሪንግ ከስሙ እንደምንረዳው ሶስት ወርዶችን የያዘ ነው። ባዮ ማለት ህይወት ማለት ነው። ሜዲካል ማለት ህክምና ማለት ነው። ኢንጂነሪንግ ማለት ደግሞ ምህንድስና ማለት ነው። ባዮሜዲካል ኢንጂነሪንግ በአጭሩ ዲፋይን ሲደረግ ኢት ኢዝ ዘ አፕሊኬሽን ኦፍ ኢንጂነሪንግ ቱ ሶልቭ ሜዲካል ፕሮብለምስ የሚል ትርጉም ይኖረዋል። ወይንም የኢንጂነሪንግ መርሆችንና መንገዶችን በመጠቀም ጤና ሴክተሩ ላይ ያሉ ችግሮችን ወይም እክሎችን መፍታት ባዮሜዲካል ኢንጂነሪንግ ይባላል። ወይንም ሳይንስንና ቴክኖሎጂን በመጠቀም ጤና ቦታ ላይ ወይም ጤና ሴክተር ላይ ያሉ ችግሮችን መፍታት ባዮሜዲካል ኢንጂነሪንግ ይባላል። ስለዚህ ባዮሜዲካል ኢንጂነሪንግ ለህክምና ሳይንስ ከፍተኛ የሆነ አስተዋጽኦ ያለው የትምህርት አይነት ነው። ባዮሜዲካል ኢንጂነሪንግ እንዴት ጤና ሴክተር ላይ ያሉ ችግሮችን ይፈታል ካል በአራት መንገዶች ይፈታል። አንደኛ ዲዛይን በማድረግ ሜዲካል ኢኩፕመንቶችን ዲዛይን በማድረግ ዲዛይን የተደረጉ ሜዲካል ኢኩፕመንቶች ዴቨሎፕ ከሆኑ በኋላ ምርመራ በማድረግ በሽተኞች ከህመማቸው እንዲያገግሙ በማድረግ የህክምና ባለሙያዎች ስራቸውን በአግባቡ እንዲሰሩ በማገዝ አስተዋጽኦ ያደርጋል። ሁለተኛ ሜንቴናንስ ወይም ጥገና የምንለው እነዚህ የህክምና እቃዎች ሰርቪስ ከሰጡ በኋላ ወይም የህክምና ባለሙያዎች ከተጠቀሙባቸው በኋላ ወይም እየተጠቀሙባቸው እያለ ሊሰበሩ ይችላሉ፣ ሊጎዱ ይችላሉ፣ የሰርቪስ ጊዜያቸው ሊያልቅ ይችላል፣ አንዳንድ ሁኔታዎች ሊከሰቱ ይችላሉ። ስለዚህ እነዚህን የህክምና እቃዎች በማስተካከል ወደ ስራ እንዲመለሱ የማድረግ ስራ በባዮሜዲካል ኢንጂነሪንግ ወይም በባዮሜዲካል ኢንጂነሮች አማካኝነት ይሰራል። በሶስተኛ ደረጃ ኢንስታሌሽን ኤንድ ትሬኒንግ ነው። እነዚህ የህክምና እቃዎች ከውጭ ሀገር ወደ ሀገር ውስጥ ከመጡ በኋላ ወይም ወደ ስራ ከመግባታቸው በፊት በባዮሜዲካል ኢንጂነሮች መተከል አለባቸው ወይም ኢንስቶል መደረግ አለባቸው። ከዚያ በኋላ እንዴት የህክምና ባለሙያዎች መጠቀም እንዳለባቸው አስፈላጊ የሆነ ትምህርት ማግኘት አለባቸው። ይህ ትምህርትና ተከላ የሚደረገው ደግሞ በባዮሜዲካል ኢንጂነሮች ነው። በአራተኛ ደረጃ በአግባቡ ማኔጅ ማድረግ ነው። እነዚህ የህክምና እቃዎች ሴንሲቲቭ ስለሆኑ ሊጎዱ ሊሰበሩ ይችላሉ። ስለዚህ እነዚህ የህክምና እቃዎች ማኔጅ የሚደረጉት በባዮሜዲካል ኢንጂነሮች ነው። በሁለተኛ ደረጃ የምናየው ስትሪም ኦፍ ባዮሜዲካል ኢንጂነሪንግ ወይም በባዮሜዲካል ኢንጂነሪንግ ውስጥ ያሉ ሰብ ፊልዶች እነማን ናቸው የሚሉት ሲሆን የመጀመሪያው ሜዲካል ኢሜጂንግ ነው። ሜዲካል ኢሜጂንግ በእንግሊዝኛው ዲፋይን ሲደረግ ዚ አፕሊኬሽን ኦፍ ሜዲካል ኢኩፕመንት ቱ ዲያግኖዝ ዘ ኢንተርናል ስትራክቸር ኦፍ ሂውማን ባዲ ተብሎ ይገለጻል። ወይንም ከሰዎች የሰውነት ክፍል ውስጥ የምንወስደውን አንድ ኢሜጅ ኢንተርፕሬት በማድረግ ያ ሰው ጤነኛ ነው አይደለም ብለን መገምገም ወይም መመርመር ሜዲካል ኢሜጂንግ ይባላል። በሁለተኛ ደረጃ ባዮ ኢንስትሩሜንቴሽን። ባዮ ኢንስትሩሜንቴሽን የሚባሉ ፊልድ በአጠቃላይ አንድ የህክምና እቃ ዲዛይን ማድረግ ነው። ዲዛይን ማድረግና ዴቨሎፕ ማድረግ ወይም ማበልጸግ ነው። ዴቨሎፕ ከሆኑ በኋላ ኮንትሮል ሊያደርጉ ይችላሉ፣ ሞኒተር ሊያደርጉ ኢቫሉዌት እንዲያደርጉ ተደርገው በባዮ ኢንስትሩሜንቴሽን ፊልድ ውስጥ ያሉ ኢንጂነሮች ናቸው እነዚህ የህክምና እቃዎችን በሙሉ የሚሰሯቸው። በሶስተኛ ደረጃ ባዮ ማቴሪያል ነው። ባዮ ማቴሪያል የምንለው ስሙ እንደምንረዳው ባዮ የሚለው ስንጠቀም አጠቃላይ ሂውማንን ነው ሪፕሬዘንት የሚያደርግ። ማቴሪያል የምንለው ደግሞ አንድ ነገር የተሰራበት ጥረ ነገር ማቴሪያል ይባላል ማለት ነው። ስለዚህ ባዮ ማቴሪያል የሚያጠነው አርቲፊሻሊ የተሰሩ ኦርጋኖች አሉ። እነዚህ ኦርጋኖች ከሰዎች የሰውነት ክፍል ጋር ይስማማሉ ወይ ተብሎ ነው ጥናቱ የሚደረግ። ስለዚህ ባዮ ማቴሪያል የዛን ማቴሪያል ፕሮፐርቲ ነው የሚያጠነው። ለምሳሌ ያ ማቴሪያል አካባቢ ካሉ ሴሎች ጋር ሪያክሽን የሚፈጥር ከሆነ ኢፌክት የሚያመጣ ከሆነ ችግር ነው። ስለዚህ ኢፌክት እንዳያመጣ ሆኖ ተስማሚ እንዲሆን ሆኖ እንዲሰራ በባዮ ማቴሪያል ውስጥ ባሉ ኢንጂነሮች ነው። ሌላው ባዮ መካኒክስ ነው። ባዮ መካኒክስ ስንል እንግዲህ መካኒክስ ስንል ስነ እንቅስቃሴ ነው ወይም እንቅስቃሴ ማለት ነው። ስለዚህ ባዮ መካኒክስ ስንል የሰዎችን እንቅስቃሴ ያጠናል። ለምሳሌ ሰዎች ሲራመዱ ሊሆን ይችላል፣ ሲሮጡ ሊሆን ይችላል፣ ልጃቸውን ሲያንቀሳቅሱ፣ እግራቸውን ሲያንቀሳቅሱ፣ ወገባቸውን ወደ ታች ሲያጎነብሱ፣ ሲነሱ አጠቃላይ የሂውማን እንቅስቃሴ ምን ይመስላል የሚለውን ባዮ መካኒክስ ያጠናል። ይህ ለምን ይጠቅማል ካላችሁኝ አንዳንዴ የሰዎች እጅ በሚቆረጥበት ወይ እግራቸው በሚቆረጥበት ጊዜ ዲዛይን ለማድረግ የነዚህ እንቅስቃሴ መጠናት ስላለበት ማለት ነው። ሌላው ባዮ ናኖ ቴክኖሎጂ የሚባለው በአምስተኛ ደረጃ ባዮ ናኖ ቴክኖሎጂ ከስሙ እንደምን ናኖ ማለት 1/1 ቢሊየንኛ ማለት በናኖ ደረጃ ሜዲካል ዲቫይሶችን ዴቨሎፕ የማድረግ ስራ ባዮ ናኖ ቴክኖሎጂ ይባላል። ለምሳሌ ድረግ ዴሊቨር ለማድረግ ወይም መድኃኒት ለመስጠት ሊሆን ይችላል፣ ዲያግኖስ ለማድረግ ለመመርመር፣ ትሪት ለማድረግ ሊሆን ይችላል። ምክንያቱም ሳይዛቸው ባነሰ ቁጥር የምንፈልገውን ሰውነት ክፍል ታርጌት አድርገን ወይም እዛ ቦታ ላይ ትሪት ለማድረግ ዲያግኖስ ለማድረግ ወይም ኢምፕላንት ለማድረግ ስለሚቀሙ ማለት። ስድስተኛ ቲሹ ኢንጂነሪንግ አለ። ቲሹ ኢንጂነሪንግ ከስሙ እንደምንረዳው ምንድነው ጉዳት የደረሰባቸው ቲሹዎችን ሪፕለስ ማድረግ የማድረግ ስራ ነው። ስለዚህ ቲሹ ሪጀነሬት የማድረግ ስራ ነው ቲሹ ኢንጂነሪንግ የሚሰራ።
ሌላው ሪሃቢሊቴሽን ኢንጂነሪንግ ነው። ሪሃቢሊቴሽን ማለት እንዲያገግም አደረገ ማለት ነው። ስለዚህ ሰዎች አእምሯዊ ይሁን አካላዊ ጉዳት በሚደርስባቸው ጊዜ ሪሃቢሊቴሽን ኢንጂነሪንግን በመጠቀም ወደ ነበረ አካላቸው ወይም ወደ ነበረ የአእምሮ አስተሳሰባቸው መመለስ ይቻላል ማለት ነው። ለምሳሌ አንድ ሰው በአደጋ ምክንያት እጁ ወይም እግሩ ቢቆረጥ እጅ መስራት ወይም እግር መስራት ወደ ነበረው ፈንክሽኑ እንዲመለስ ሰፖርት የሚያደርጉ መሳሪያዎችን መስራት መግጠም፣ ይህ ሁሉ ምን ይባላል? ሪሃቢሊቴሽን ኢንጂነሪንግ ይባላል ማለት ነው። ለምሳሌ ኤድ ሊሆን ይችላል፣ እንዲያይ ማድረግ ሊሆን ይችላል፣ እንዲሰማ ማድረግ ሊሆን ይችላል፣ እንዲያስብ ማድረግ ሊሆን ይችላል። እነዚህ ሁሉ ኤዶች ይባላሉ ወይም እርዳታዎች። እነዚህ በሙሉ ሪሃቢሊቴሽን ኢንጂነሪንግ ውስጥ የሚጠቃለሉ ናቸው። አጠቃላይ ሪሃቢሊቴሽን ኢንጂነሪንግ ፕሮስተሲስ የሚባል ሊሆን ይችላል፣ ኦርቶሲስ ሊሆን ይችላል። ፕሮስተሲስ የምንለው አንድ ሰው ቶታሊ ጉዳት ከደረሰበት በኋላ የሚደረግ ነው። ማለትም እጁ ከተቆረጠ በኋላ እጅ መተካት ሄደ ወይም እግሩ ከተቆረጠ እግር መተካት። ፕሮስተሲስ ማለት ሪፕለስ ማድረግ ነው። ኦርቶሲስ ግን ሰፖርት ነው፣ መርዳት ነው። ለምሳሌ እግራችሁ ወለም ቢለው የሆነ ፋሻ ነገር ያለላችሁ፣ ይህ ምንድነው? እርዳታ ነው። እንድትንቀሳቀሱ እየረዳችሁ ነው እንጂ የሆነ እግራችሁ የተነካው ወይም የተደረገው ነገር የለም። ሰፖርት ብቻ ነው፣ እርዳታ ብቻ ነው። እርዳታ ከሆነ ኦርቶሲስ ይባላል። ነገር ግን የሆነ የአካል ክፍል የሰዎች ተቆርጦ የሚተካ ከሆነ ፕሮስተሲስ ይባላል። በሶስተኛ ደረጃ ባዮሜዲካል ኢንጂነሪንግ የሚሰጡ የኢትዮጵያ ዩኒቨርሲቲዎች እነማን ናቸው የሚሉ ነው። አዲስ አበባ ዩኒቨርሲቲ፣ ሐዋሳ ዩኒቨርሲቲ፣ ጅማ ዩኒቨርሲቲ፣ ጎንደር ዩኒቨርሲቲ ባዮሜዲካል ኢንጂነሪንግ እየሰጡ ይገኛሉ። እንዲሁም ሌሎች ሊጨመሩ ስለሚችሉ መረጃ መፈለግ አለባችሁ። በአንድ መረጃ ግን አሁን አራቱ ዩኒቨርሲቲዎች ባዮሜዲካል ኢንጂነሪንግ በሚገባ እየሰጡ ነው። አራተኛ ምንድነው? ጆብ ኦፖርቹኒቲ ምን ይመስላል የሚል ሲሆን የመጀመሪያው ሆስፒታል ላይ ነው። ሆስፒታል ላይ ስሙዝ የሆነ ወይም አሪፍ የሆነ ኢንቫይሮንመንት እንዲኖር ወይም የተስተካከለ ሁኔታ እንዲኖር ማድረግ ነው። ማለትም በሕክምና እቃዎች ዙሪያ ሆስፒታሉ በአግባቡ ራን እንዲያደርግ ማድረግ ሌላው የባዮሜዲካል ኢንጂነሪንግ ስራ ነው። በሁለተኛ ደረጃ ሪሰርች ሴንተሮች ላይ ነው። እነዚህ ሪሰርች ሴንተሮች ምንድነው የሚያደርጉት? ያለውን ሳይንስ ሪዲስከቨር በማድረግ አዳዲስ ነገሮችን ወደ ሕክምናው ይዘው ይመጣሉ። በሕክምና እቃዎች ዙሪያ ወይም ሪኮመንድ ሊያደርጉ ይችላሉ ማለት ነው። ስለዚህ እነዚህ የሪሰርች ሴንተሮች ባዮሜዲካል ሪሰርች ሴንተር ላይ መስራት ትችላላችሁ። በሶስተኛ የቢዝነስም ሴንተር ነው ባዮሜዲካል ኢንጂነሪንግ። አሁን እንደምናየው የተለያዩ አስመጪዎች የሕክምና እቃ አስመጪዎች ያሉበት ነው። እንደ ሴልስማን ሆኖ መስራት ይቻላል። ስለዚህ በጣም የቢዝነስ ሴንተር ነው። መነሻ ካፒታሉ ካላችሁ ባዮሜዲካል ኢንጂነሪንግ የሚገርም አይነት የቢዝነስ ሴንተር ነው። የሕክምና እቃዎችን መሸጥ ትችላላችሁ። ሴልስማን መሆን ትችላላችሁ። እዚያ ውስጥ ደግሞ እንደ ትሬኒንግ አለ፣ ኢንስታሌሽን አለ፣ ሜንቴናንስ አለ። አጠቃላይ ይህ ሁሉ የሚደረገው በባዮሜዲካል ኢንጂነሪንግ ውስጥ ነው። ሌላው ባዮሜዲካል ኢንጂነሪንግ እንደ መምህር ሆኖ መስራት ይችላል። ኤጁኬሽናል ማለት ነው። ዩኒቨርሲቲዎች ላይ መስራት ይችላል። እነዚህና የመሳሰሉ ጆብ ኦፖርቹኒቲዎች አሉት ባዮሜዲካል ኢንጂነሪንግ። አምስተኛ የምናየው ባዮሜዲካል ኢንጂነሪንግ ስትማሩ የምትወስዷቸው ኮርሶች ነው። እነዚህ ኮርሶች ከ3 ፊልዶች የተውጣጡ ናቸው። ማለትም ከህክምና ሳይንስ እንደ አናቶሚ፣ ፊዚዮሎጂ፣ ባዮኬሚስትሪ ትወስዳላችሁ። ከኮምፒውተር ሳይንስ እንደ ጃቫ፣ ሲ ፕላስ ፕላስ እና ኮዶችን ትወስዳላችሁ። ከኢንጂነሪንግ ደግሞ እንደ ኤሌክትሪካል ኢንጂነሪንግ ሞር ትወስዳላችሁ። ከኤሌክትሪካል ኢንጂነሪንግ ውስጥ እንደ ኤሌክትሮኒክስ፣ ዲጂታል ሲግናል ፕሮሰሲንግ፣ ዲጂታል ሎጂክ ዲዛይን ሳሰሉና ሌሎችን ትወስዳላችሁ። ከመካኒካል ደግሞ እንደ ቴርሞዳይናሚክስ ትወስዳላችሁ። ከባዮሜዲካል ደግሞ አጠቃላይ የህክምና እቃዎችን ትወስዳላችሁ። እንደ ኤክስሬ፣ ሲቲ ስካን፣ ኤምአርአይ፣ አልትራሳውንድ፣ ዲፊብሪሌተር፣ ዲያተር ትማራላችሁ። ፕሪንሲፕሉንም ትማራላችሁ። ጥያቄ ካላችሁ ኮሜንት አድርጉልኝ፣ መልስላችኋለሁ። መልካም ጊዜ